በጣም የሚገርመኝ ገድላቸው ላይ የአቡነ እጨጌ ዮሐንስ ላይ ከ150,000 በላይ የሚደርሱ ሰዎች በርኩሳን መናፍስት ተይዘው የነበሩ ጠቅላላ ከሀገሪቱ አባረሩላቸው ይላል። ክብርና ምስጋና ለአምላካችን ይሁን። በደረሱ በኢትዮጵያ ምድር ነው ብላችሁ በኢትዮጵያ ምድር በብዙ ቦታዎች በደብረ ሊባኖስ፣ በጠገሮ፣ በሐዘሎ በእነዚህ ቦታዎች በደቡብ ጎንደር፣ በስቴ፣ በበለሳ በእነዚህ ቦታዎች ሁሉ 50 ዓመታትን ቆይተዋል። ስንት ዓመታትን ንገሩኝ? ስንት ዓመታትን? በእያንዳንዱ ገዳም 50 ዓመት ማለት አንድ ኢዮቤልዩ ማለት ነው። ስንት ኢዮቤልዩ? እንደው 50 ዓመት ተውትና እኛ 50 ደቂቃ እንኳን መቆም የሚያቅተን በጣም ብዙዎቻችን 50 ደቂቃ 50 ሰከንድ መታገስ የሚያቅተው ሰው በጣም ብዙ ነው። 50 ደቂቃ መማር መቆየት የሚያቅት 90 ደቂቃ ኳስ የሚያይ ሰው 50 ደቂቃ ቁሞ መማር ይከብደዋል። 50 ደቂቃ ቁሞ የቤተክርስቲያኗን መልእክት መስማት የሚከብደው 50 ዓመት በአንድ ገዳም እንዴት ያለ ጽናት ነው! እንዴት ያለ ትዕግስት ነው! አምላካችን እግዚአብሔር እነዚህን ቅዱሳን ስለሰጠን ክብርና ምስጋና ለስም አጠራሩ ይሁን። 50 ዓመታትን ቆይተው ሲያርፉ የተሰጣቸው ቃል ኪዳን ላሳጥሩ እግዚአብሔር ለቅዱሳን አባቶቻችን የሚሰጣቸው ቃል ኪዳኑ በነገራችን ላይ መስፈርት አለው፣ ልኬት አለው። ያው እንዳይሰፋብኝ ነው እንጂ ቅዱሳን አባቶቻችን ቃል ኪዳን የሚቀበሉበት ደረጃ ምን አይነት ደረጃ መሰላችሁ? ምቀኝነት የሚባል ቅናት የሚባል ሙሉ ለሙሉ ከአይምሯቸው ሲጠፋ እግዚአብሔር ለቅዱሳን ቃል ኪዳን ይሰጣቸዋል። ምን ይሰጣቸዋል? ይኸውላችሁ ለምሳሌ አሁን እኔና እናንተ እዚህ መጣን። ከጠዋት ጀምሮ እዚህ ቆይተናል። ለእጨጌ አቡነ ዮሐንስ ከተሰጣቸው ቃል ኪዳን አንዱ ገድልህን ያጻፈ ያነበበ የሰማ ቤተክርስቲያንህን የሰራ ያሰራ ጽላትህን ያስቀረጸ የቀረጸ በመታሰቢያ ቦታ የተገኘ ሁሉ እስከ 10 ትውልድ ድረስ እምርለታለሁ። ክብርና ምስጋና ለአምላካችን ይሁን። እኔ ይገርመኛል፣ የእግዚአብሔር ቸርነት ይገርመኛል። እስከ 10 ትውልድ እንዲህ ነው። እስከ 10 ትውልድ ድረስ እምርልሃለሁ ማለት ለንስሐ አበቃዋለሁ ማለት ነው። ለምን አበቃዋለሁ? ሁላችንንም ለንስሐ ሞት ያብቃል። ሁላችንንም ለንስሐ ያብቃል። ኢትዮጵያ ለንስሐ ያብቃል። ህዝቧን ሁሉ ለንስሐ ያብቃልን። የአባታችን የእጨጌ ዮሐንስ አምላክ ሁላችንንም ይጠብቀን እስከ 10 ትውልድ ድረስ ነው የሚለው የእግዚአብሔር ቸርነት። እኔ እግዚአብሔር ንፉግ ስላልሆነ እኮ ነው እግዚአብሔር ለቅዱሳን እንደዚህ የሚሰጣቸው። እኛ ብንሆን ምንድነው የምንለው መሰላችሁ? ለምሳሌ አሁን በመኪና ለመሸኘት እኔ መከራዬን አይቼ በገዛሁት መኪና ለምን እሱ ይሄዳል ልትሉ ትችላላችሁ። እኔ መከራዬን አይቼ በሰራሁት ቤት ለምን እንግዳ ያድርበታል ልትሉ ትችላላችሁ። በጣም ብዙ ሰው ጥላ ለማስጠጋት እንኳን የሚሰስት ሰው ይኖራል። አስጠጓቸው፣ ጥላ የሌላቸውን ሰዎች ያስጠጋቸው። ጥላ ለማስጠጋት እንኳን የሚሰስት ሰው እኮ ይኖራል እኮ። ጠጋ ሲሉበት የማይወድ ሰው ይኖራል። ቅዱሳን ግን በእነሱ ቃል ኪዳን ምእመናን በሙሉ እንዲጠቀሙ ለእግዚአብሔር ልመና ያቀርባሉ። ክብርና ምስጋና ለአምላካችን ይሁን። እዚህ ደረጃ ሲደርሱ እግዚአብሔር ለቅዱሳን ቃል ኪዳን ይሰጣቸዋል። እስከ 10 ትውልድ ድረስ እምርልሃለሁ። ማህሌትን የቆመ ሰዓታት የቆመ በመታሰቢያ ቦታ የረገጠ ገድልህን ያዘለ ጸበልን የተጠመቀ አንተ በምትጠራበት ቦታ ሁሉ የደረሰውን እምርልሃለሁ ብሎ እግዚአብሔር ለአባታችን ቃል ኪዳን ሰጥቷቸዋል። በዛሬው ዕለት ወደ አባታቸው ወደ እግዚአብሔር የተጠሩበት ዕለት ነው። ክብርና ምስጋና ለአምላካችን ይሁን። ይህንን ልበ አምላክ ዳዊት እንዲህ ብሎ ተረገመው። መዝሙር 36 ቁጥር 25 ላይ እንዲህ አለ፣ ወርዘውኩሂ ወረሳይኩ ይላል። አረጀው፣ ጎለመስኩ፣ አየው፣ ተመለከትኩ፣ በዘመኔ ሁሉ ብዙ ነገር አየሁ ይልና ጻድቅ እሰ ዘይት ገደፍ ኢርኢኩ ይላል። የሚጣል ጻድቅ አላየሁም ይላል። እስኪ በሉ የሚጣል ጻድቅ በሉ ሁላችሁም። የሚጣል ጻድቅ አላየሁም፣ ዘሩም እህልን ሲለምን አላየሁም። እኔ በጣም ነው የሚገርመው ይሄ መጽሐፍ ቅዱስ ክፍል። እቤታችሁ ስትገባ ነው ከ4 ከ5 ጊዜ በላይ ስለ ጻድቃን ተናግሯል ልበ አምላክ ዳዊት። ይሄ ጻድቅ የሚጣል ጻድቅ አላየሁም ማለት ከሞተ በኋላ በቃ ከዚህ በኋላ አታማልድም የሚባል አላየሁም ነው የሚለው። በአጸደ ነፍስ ሆኖ ከዚህ በኋላ በቃል ኪዳን አልሰራልህም የሚባል ጻድቅ አላየሁም። ያንተን ስም የጠራን አልምርም የሚባል ጻድቅ አላየሁም። የሚወድቅ ጻድቅ አላየሁም። የሚነሳ ጻድቅ ነው ያየሁት። ትንሣኤ የሚጠብቀው ጻድቅ ነው ያየሁት። ብዙዎች ዘሩ የሆኑለት ነው ማየው። ዘሩ የሆኑለት ደግሞ እህልን አይለምኑም፣ አይቸገሩም፣ አይጨነቁም፣ በበረከት ይኖራሉ። የሚበሉት አያጡም፣ የሚጠጡት አያጡም። ስለዚህ ዘሩ እህልን ሲለምን አላየው ይልና ይቀጥላል። ኩሎ አሚረ ይምህር ወይለቅህ ይላል። ሁልጊዜ ይራራል ያበድራንም ይላል። የሚያበድረው ያለው ሰው ነው አይደለም? ሁሉ ያለን እኛ ማህሌቱ ያለን፣ ዜማው ያለን፣ ስርዓቱ ያለን፣ ጽድቁ ያለን፣ ቅድስናው ያለን፣ ንጽህናው ያለን፣ የተሰጠን በረከት ያለን፣
ቃል ኪዳን ያለን ስለዚህ እናበድራለን ማለት እንተርፋለን ማለት ነው ስለዚህ ዘሩን ይሄ ወዘሩኢ ውስተ በረከት ይሄሉ ይላል ዘሩ በሙሉ በበረከት ይኖራል በምን ይኖራል በበረከት የሚያኖረን አምላካችን እግዚአብሔር የተመሰገነ ይሁን ጻድቅ ሆኖ የሚጣል አላየውም የአባታችን በረከት በሁላችንም ላይ ይደርብን ምልጃቸው ከሁላችንም ጋር ይሁን ሀገራችንን ይጠብቅልን ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን ወስብሐት